ሰላም አሚና ክችን ነኝ። ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ቪዲዮን እስከ መጨረሻ ተከታተሉት ማለት ነው። ለቁርስ ወይንም ለራት ተስማሚ የሆነ በፕሮቲን የበለጸገ ጤናማና በጣም ጣፋጭ የሆነ ምግብ እንግዲህ አዘገጃጀት ነው ማሳያችሁ ማለት ነው። በጣም አስፈላጊ ነው። እስከ መጨረሻ ቪዲዮን ተከታተሉት። አዘገጃጀቱን እንግዲህ ከኔ ጋራ በደንብ አዳምጡና እዩት ማለት ነው። ያዘጋጁት መግቢያው ላይ እንዳሳየዋችሁ አጃ ብዙ ጊዜ እንደውም ትጠይቁኛላችሁ። ይሄ አጃ ማለት ነው ያው አረብ ሀገርም ሱፐር ማርኬት ኢትዮጵያም አለ፣ በኪሎም ይሸጣል። ይሄንን እንግዲህ 2 ማንኪያ ነው የምጠቀመው ማለት ነው። በመቀጠል እርጎ ነው የምጠቀመው። በደንብ አዳምጡ። የተጠቀምኩትን በጣም አስፈላጊ የሆነ ቪዲዮ ነው፣ ይጠቅማችኋል ማለት ነው። በተለይ አረብ ሀገር ያለን እህቶች ወተት እንጨምራለን ማለት ነው። 1 ብርጭቆ ወተት ነው የተጠቀምኩት፣ የሻይ ብርጭቆ። ግን መጠኑን እዚህ መጨመር መቀነስ ሁሉን ነገር እናንተ ትችላላችሁ ማለት ነው። እሺ 2 ሰው 3 ሰው ከሆነ ያው ለ1 ሰው የሚሆን ለራሴ ነው ያዘጋጀሁት። ከዛን ቺያ ሲድ ነው የምጠቀመው። የው አረብ ሀገር ብዱር ሸያ ነው። 1 ማንኪያ ነው የምጠቀመው ማለት ነው። በመቀጠል ደግሞ ሙዝ አዘጋጃለሁ። በደንብ አዳምጦ ቀረፋ አለ፣ ማር አለ፣ አንድ ላይ እንቀላቅለዋለን። ይሄ ወሳኝ ነገር ነው። እሺ በተለይ አረብ ሀገር ያላችሁ እህቶች ይህንን ቁርሳችሁን ወይ እራት ብትበሉ ለብዙ ነገር ይጠቅማችኋል ማለት ነው። በጣም ጠቃሚና አስፈላጊ የሆነ ነገር ነው። ካላችሁ ሰርታችሁ ተጠቀሙ፣ ከሌለም ግዙትና ተጠቀሙት። ማር እጠቀማለሁ። ማር ሁሌም ስጠቀም እኔ ንጹህ የሆነ ማር ነው። እናንተም እንደዛ ተጠቀሙት። 1 ማንኪያ ነው የምጠቀመው ማሩንም። በመቀጠል ደግሞ የምጠቀመው እንግዲህ ሙዝ ማለት ነው። ያው አሳያችኋለሁ ማለት ነው። ማሩን ያው 1 ማንኪያ ነው። በደንብ እንዲወርድልኝ እያደረኩት ነው። በጣም አስፈላጊ ነው ይሄ ነገር፣ ከምር በደንብ አዳምጡት እሺ። ሙዝ እጨምራለሁ ማለት ነው። 1 ሙዝ ይበቃል። 1 ሙዝ ነው የተጠቀምኩት። ከዛን ደግሞ ቀረፋ የተፈጨውን እጨምራለሁ። የሻይ ማንኪያ 1 ማለት ነው። አንድ ላይ እንቀላቅለዋለን። እንዴት እንደሚያምር ከለሩ ራሱ በቃ ምን ልበላችሁ፣ በጣም ከለሩ ሽታው ራሱ ገና ሳልቀላቅለው እንዴት ደስ እንደሚል እንግዲህ በመሀል ያው እየተጠራው ነው። ያው እንግዲህ ስራ ቦታ ሆኜ ሁሉ ነገር እየሰራው ያለሁት ማለት ነው። ከዛን አንድ ላይ እንቀላቅለዋለን። በደንብ አድርጋችሁ ቀላቅሉት። ለጤናችን ይጠቅመናል፣ ያስፈልገናል። ፕሮቲን በጣም አስፈላጊ ነው። እናንተ እራትም ቁርስም ከሁለት አንዱ የሚመቻቸው ሰዓት መጠቀም ትችላላችሁ። እኔ ቁርስ ላይ ነው የምጠቀመው። እንደዚህ ከቀላቀልን በኋላ እንበለዋለን፣ ፍሪጅ እናስቀምጠዋለን ማለት ነው። ምናልባት ፍሪጅ ደግሞ ለማስቀመጥ ካልተመቻችሁ ሰርታችሁ ወዲያውኑ መብላት ትችላላችሁ። ግን አረብ ሀገር ያላችሁ እህቶቼ ይህንን ነገር እውነት ተጠቀሙት፣ ይጠቅማችኋል። እሺ ከራስ በላይ ማንም የለም። ለራሳችሁ ጊዜ ስጡ። በጣም ፕሮቲን ያስፈልገናል። እኔ አረብ ሀገር ላሉ እህቶቼ ነው ሁሌም መናገር እንፈልገው። ለምን እኔ እንደዛ ስለሆንኩ ነውና ከወደቅን ከታመምን በኋላ ምንም ዋጋ የለውም። እንደዚህ የምታገኙት ነገር ሰርታችሁ ተጠቀሙ። ባይኖር እንኳን ግዙ። ለማንም የምትኖሩ ስለራሳችሁ አይደለ? ገዝታችሁ ተጠቀሙ። ያው አረብ ሀገር ያልሆናችሁም ደግሞ እንግዲህ ስሩትና ተጠቀሙ። ሁሌ የምለቅ ነገር ጠቃሚ የሆነ ነገር ነው። ሰብስክራይብ ላይክ ማድረጉን አትርሱ። ደግሞ ዩቲዩቤን ማለት ነው ሰብስክራይብ አድርገናል እያላችሁ ነው፣ ማድረጋችሁን ቼክ አድርጉ። እስከ መጨረሻው አዳምጡ፣ ላይክ አድርጉ ማለት ነው። ኮሜንት አስቀምጡልኝ። ይሄንን ተጠቀሙት እላለሁኝ። በጣም ጠቅሞኛል። ብዙ ለውጥ አይቻሉ። ያስፈልገናል ለጤንነታችን። ከተያዝን ከወደቅን በኋላ ምንም ዋጋ የለውም። ብዙ ጊዜ አረብ ሀገር ያላችሁት ወንድሞቼ ስንያዝ ስንወርቅ ነው፣ በቃ ስንደክም ነው ራሳችንን የምናየውና እንደዚህ የምንበላቸው ምግቦች እንደዚህ የምናዘጋጀው የምንጠቀም ነገር በጣም ይጠቅመናል። አስፈላጊም ስለሆነ ማለት ነው። በጣም የሚያስፈልግ ነገር ነው። በቃ እኔ የምለው በመጠጣት በመብላት ብዙ ነገር እሰራለሁኝ። ቀለል ባለ ነገር እየሰራችሁ መጠቀም ራሳችሁ መጠበቅ ትችላላችሁ ማለት ነው። ሌላ ቪዲዮም እሰራላችኋለሁ። በቀላሉ እየሰራን ቫይታሚን ዲ የሚሆነን እንደዚህ ፕሮቲን ያለው ነገር ኢንሻላ ካልሲየም የሚሆኑ ነገር በቤት ውስጥ የሚሰሩ ብዙ ነገር አሉ። ግዴታ መድኃኒት ብቻ ማዋጥ አይደለም። በቤታችን ውስጥ በጓዳችን ውስጥ እንደዚህ እየሰራን መጠቀም እንችላለን። ስራ ቦታችንም እንደዚሁ ሰርተን መጠቀም እንችላለን። ከሌለም መግዛት እንችላለን። ለምን? ለኛ ነው፣ ለራሳችን ስለሚጠቅም ማለት ነው። እና ይህንን እንዲህ እየሰራችሁ ተጠቀሙት። የጠቀመኝ ነገር
ሁሌም ሼር አረጋለሁ። የማውቀውን ነገር ሁሌም አካፍላችኋለሁኝ። ጥሩ ነገር ያው ይጠቅማል። ሰላም እናገኛለን ጥሩ ነገር ስንሰራና እኔ ጠቅሞኛል። በጣም ብዙ ለውጥ አይቼበታለሁ። ይህንን እየሰራችሁ ተጠቀሙ። ቪዲዮን እስከ መጨረሻ ይወት ደግሞ እሺ፣ አዳምጡ በደንብ ተረጋግታችሁ ሁሌ የምለቀውን ነገር ማለት ነው። እሺ እኛ ለመጠየቅ ነው እንጂ አንደኛ አናዳምጥም፣ ቪዲዮም አናይም። ግን ይጠቅማችኋል። ቪዲዮ ስታዩ ስታዳምጡ ከዛን ሰርታችሁ ትጠቀማላችሁ ማለት ነው። ይህንን ስሩትና ተጠቀሙት። አስተያየት ደግሞ አስቀምጡልኝ ማለት ነው። የምትፈልጉት ነገር እመልስላችኋለሁኝ። በሌላ ቪዲዮ ደግሞ ተመልሼ እመጣለሁ ማለት ነው። የወደድኩትና የጠቀመኝ ነገር ነው። ቁርስ ላይ የምጠቀመው እንግዲህ ይሄንን ነው። በጣም ብዙ ለውጥ ደግሞ በራሴ ላይ አይቼበታለሁ። ይሄን ከጀመርኩኝ ጀምሮ ማለት ነው። የማያውቅ ስንት ሰው ስለሚኖር ደግሞ ሼር አድርጉ ማለት ነው። ሼር ማድረጋችን እንዳትረሱ፣ ላይክ አድርጉ። ያው ስራ ቦታ እንግዲህ አይመችም። በመሀል እየተጠራው ምን እያልኩ ነው። እየተቆራረጠ ከሆነ ደግሞ በጣም ይቅርታ አድርጉልኝ። እንግዲህ ስራ ቦታ ሆኜ ነው እየሰራ ያለሁት። ላይክ አድርጉ፣ ሰርታችሁ ተጠቀሙ።